አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ብዙ ሰዎች ስለዚህ ጉዳይ ያውቃሉ ብዬ አላስብም። ለዚህም ሲባል ይህንን ቪዲዮ ሰርቻለሁ፣ ተከታተሉኝ ዘንድ በአክብሮት እጠይቃለሁ። እስኪ በጅኖች ስለታገተው ሰው ጠይቃችሁ ታውቃላችሁ? እንግዲያውስ እኔ በሰይዱና ዑመር ጊዜ የተከሰተውን ክስተት ላካፍላችሁ። ከዕለታት አንድ ቀን አንድ ሰው ለሱብሒ ሶላት ወደ መስጂድ እየሄደ ሳለ በከሃዲ ጅኖች ማለትም በካፊር ጅኖች እገታ ስር ወደቀ። ሚስትም ባሌ ምን ሆነ በማለት ለሰይዱና ዑመር ቅሬታን አቀረበች። ሰይዱና ዑመርም ይህን ያህል ዓመት ካልመጣ አግቢ አሏት። የዓመትም ሞላ። እሷም አዲስ ጎጆ ቀለሰች፣ ትዳሯንም መሰረተች። ባሏ በካፊር ጅኖች እገታ ስለነበር ሙስሊም ጅኖች በመምጣት ከካፊር ጅኖች ጋር ጂሃድ መቅጠም ጀመሩ። በጂሃዱም በሙስሊም ጅኖች ድል አድራጊነት ተጠናቀቀ። ወደ እነሱም ወሰዱት። ሲበሉ የሚያያቸው ባቄላም ነበር። እንልቀቅህ ወይስ ከኛ ከጅኖች ሴቶች መካከል እንዳልህ አሉት። ሀይ ለቀቁኛል። ለቀቁት። ሲሄድም ሚስቱ ባል አግብታ ነበር። ደነገጡ። ከዛም የሚስቱ ባል ሄደ። ከዛም እሱ ትዳሩን ቀጠለ። ሰይዱና ዑመር የት ቆይተህ ነው አሉት። በጅኖች እገታ ስር ቆይቼ ነው ሲል ተናገረ። ሰይዱና ዑመርም ምን ይመገባሉ አሉ። እሱም ጅኖች የሚመገቡትማ ባቄላ ነው ሲል ምላሹን አቀረበላቸው። ውድ ቤተሰቦቻችን ሰብስክራይብ በማድረግ ይቀላቀሉ።